በዜሮ እንደማመን የሚያስደስት ነገር የለም። እውነት ክርስቶስን የሚያዝ ማለት ክርስቶስን ከልብ ማመን ማለት የሆነ ሰዎች ያላወቁት ግን የበላው ሎተሪ ነው። የክርስቶስ ሰላም የሚሰጥህ እዚህ ያደረካቸው የጽድቅ ነገሮች ስጋውን መብላት ደሙን መጠጣት ቃል የተገባልህ መንግስት እንዳለ ስታስብ ሰላም ይሰማል። ብዙ ነገር ሞክረናል። ብዙ ፋሽን መጥቶ ሞክረናል። ብዙ አይነት ምግቦች መጥተው ቀምሰናል። አዳዲስ ነገሮች ሁላችንም አይተናል። እስካሁን ደግሞ ስጋና ደሙ ቅመሱት ሰላሜን የሚወስድባችሁ የለም ብሎ ማንም ሊነጥቃችሁ አይችልም። ማንም ሰው ህይወትህ እንደተስተካከለ የሚሰማ የሆነ ሰራ ቪዲዮ ቫይራል ሲወጣለ እመኔን ግን እሱ አይደለም። አንዳሁን ትውልድ ደግሞ ሰላም ይናፈቀው ትውልድ አለ ብዬ አላስብም። በሁሉም ነገር ውስጥ የሚረበሽ የሚያስባቸው የሚያቅዳቸው ነገሮች ሁሉ ተሳክተውለት ራሱ ሰላምን የሚያጣ ብዙ ነው። ምናጣ ይህን ልውሰደው ሁላችን የምንሰቃይበትና የምር የምንፈልግበት ቦታ ነገር ስለሆነ ነው። ፓርክ መሄድ አለ፣ ሚዋኝ አለ፣ ቫኬሽን የሚወጣ አለ፣ ጸጥ ያለ ቦታ መሄድ የሚል ሰዋል። በጣም ብዙ አይነት ነገሮችን የሚጠቀመው ሰው ሰላምን ለማግኘት ነው። ግን ክርስቶስ አሁን ያልከው ጥቅስ ላይ እኔ የምሰጣችሁ ሰላም ከማለቱ በፊት ሰላሜን እሰጣችኋለሁ፣ ሰላሜን ተውላችኋለሁ ካለ በኋላ ነው እኔ የምሰጣችሁ ሰላም ግን ዓለም እንደሚሰጣችሁ ሰላም አይደለም፣ አትታወቁም፣ አትፍሩም ያለው ክርስቶስ። ስለዚህ ሰላሜ ብሏል። ቃል የገባልን ሰላም አለ። በቃ ወንጌሉ ቃሉን ራሱ ስታየው ሰላሜን ተውላችኋለሁ ነው። መጀመሪያ ሰላሜን እሰጣችኋለሁ፣ ግን የምሰጣችሁ ሰላም እናንተ እንደምታስቡት ዓለም እንደሚሰጣችሁ አይነት ሰላም አይደለም። የዓለም ሰላምና የክርስቶስ ሰላም ልዩነታቸው ምንድን ነው? የዓለም ሰላም የመጀመሪያው ነገር ኮንዲሽናል ነው፣ በሁኔታዎች የተመሰረተ ነው። በገንዘብ ደስ የሚልህ ከሆነ ገንዘብ ጠፊ ነው። ስለዚህ እንደ ሁኔታው ነው። የሆነ ቢዝነስ ካለ ልታተርፍ ትችላለህ፣ ላታተርፍ ትችላለህ። ስለዚህ አንተ ሰላም ዲፔንድ የሆነው በገንዘብህ ከሆነ ወይም ደግሞ ባለ ቢዝነስ በቀን በሰራው ገንዘብ ከሆነ እንደ ሁኔታው እንደ አየሩ ሁኔታ ነው። ዛሬ አየር አለ ምን ነው ዛሬ ምን ሆንክ ምናምን ሲባል አየር የለም ትላለህ። ገብቶሃል? ስለዚህ በአየሩ ልክ ነው የምትሆነው። ጤና በጣም ኮንዲሽናል የሆኑ ነገሮች አሉ። በጣም በተለይ ብዙዎቻችን የምንመካባቸው ሰላም ይሰጠናል ብለን የምናስባቸው ነገሮች ስኬት፣ ከሰዎች ያለን ጋር ሪሌሽን ግንኙነት፣ ከቤተሰቦቻችን ጋር ከምንወዳቸው ሰዎች ጋር ከአጋሮቻችን ጋር ያለን ግንኙነት ኮንዲሽናል። የክርስቶስ ሰላም ግን አንኮንዲሽናል። በየትኛውም ሁኔታ ውስጥ ወይዘሩ ተቀያየረ፣ ገንዘብ አለ የለህምም፣ ድሃም ሆንክ ሀብታም ሆንክም፣ ጤነኛ ሆንክም አልሆንክም፣ ከሰዎች ጋር ያለ ግንኙነት ጥሩ ይሁን አይሆንም፣ ግን የክርስቶስ በሁኔታዎች ላይ ዲፔንድ ይሆን አይደለም። እዚህ አንኮንዲሽናል የሆነ ሰላም። እንደውም አንድ አባት ሲያስተምሩ በልብስ ደስ ይበለኝ ካልክ ልብስ ያልቃል፣ በመጠጥ በምግብ ካልክ እሱም አላቂ ነው፣ በሰው ካልክ ሰው ሟች ነው። በምንም ነገር ውስጥ ደስ ይበለኝ ብትል ሁሉም ዓለም ውስጥ ያሉ ሰላሞች ዲፔንድ ያደረክባቸው የተማመንከባቸው ነገሮች ሁሉ ጠፊ ናቸው፣ ኮንዲሽናል ናቸው። የክርስቶስ ሰላም ግን አንኮንዲሽናል። ሰላሜን የሚወስድባችሁ የለም ብሏል። ማንም ሊነጥቃችሁ አይችልም። ማንም ሰው አንድ መንገደኛ እያለፍ ቢተፋበት በሳጭና ቀን ይበላሻል። ገብቷል? ዘንጭ ወጣው ብለህ የሆነ ነገር ቢተፋበት ቀን ይበላሻል። ያንተ ሰላም ከቤት ይዘህ የወጣው ሰላም የሆነ ተራ በሆኑ ሁኔታዎች መቀየር ውስጥ መነጠቅ የሚችል ክርስቶስን ያስቆም ማለት ልብ ውስጥ ነው። የትም አያገኘውም። ማን ይነጥቃል? ማንም አይነጥቃም። ስለዚህ በነዛ ማዕበል ውስጥ በዛ መከራ በዛ ችግር ውስጥ ጤና ማጣት ውስጥ ገንዘብ ማጣት ውስጥ አሁን በጣም ብዙ ሰላም የጣው ሰው ጤናው በጣም ያሳስበው ሰው አለ። አሳሳቢ ነገር እኮ ነው፣ ግን ከክርስቶስ አይበልጥም። መነጠቅ የሚችል ነገሩ ገንዘብ ነው። አብዛኛው ሰው ሰላም መነጠቃር ቁጭ ብሎ የሚጨነቀው ነገውን ፈርቶ አይደል? ክርስቶስን ሰላም ያዘ ሰው ግን አንኮንዲሽናል በየትኛውም የሚቀያየሩ ሁኔታ ውስጥ በየትኛውም ነገር ውስጥ ቢያጣ ያለበት ታንኳ ማዕበል ቢመታው ምንም አይሆን። ሆነ የምትወደው ሰው ጸባይ ስለተቀያየር ወይ እሱ የገጠመው ነገር እሱ ህይወት ሊሆነ ችግር ካለ አንተ ትረበሻል ስለምትወደው። ከዚያ አንተ ሰላም ነው ብለህ የምታስበው ያ ሰው ሰላም ከሆነ ነው ብለህ ስለምታስብ ማለት። ቤት ውስጥ የሆነ ሰው ደብሮት ካየ እያለቀሰ ካየ ቤት ውስጥ የሆነ ነገር ከተፈጠረ ያንተም ይረበሻል። አንተ ዓለምን ኮንትሮል ማድረግ ትችላለህ። የሁሉን ሰው ጸባይ የአየሩን ሁኔታ ኮንትሮል ማድረግ ትችላለህ። ጥላ ይዘህ ሳትወጣ ዝናብ ቢዘንብ ሰላምን ሊነጠቅ ነው። ስለዚህ አንተ ውስጥ አይደለም ማለት ነው። የክርስቶስ ሰላም ግን ማለት ነው የእግዚአብሔር መኖር ላይ ነው። እግዚአብሔር የማይኖርበት ጊዜ የለም። እግዚአብሔር አይቀየርም። ቀደም እንዳልኩ ትላንትም ዛሬም ነገም ያለ ነውና አይቀየርም። የት ይሄዳል? እግዚአብሔር የኖረ ነው፣ የሚኖር ነው፣ ለዘላለም የሚኖር እና ያለ ነው። በቃ የሚያስጨንቅህ ነገር ነገ ልትሞት እንደሆነ ብትሰማ ለሚያስጨንቅ ነገር ነው ማለት መጨነቅን ወርዝ የሚያደርግ ነው። የነገ መሞት ነገ የምትሞት ከሆነ ከንቱ ይሆናል ሁሉ ነገር ወይ ነው የምትለው አይደል? አሁን ነገ ለሚያልቅ ነገር ለምሳሌ ትምህርት ቤት ነገ ነው የሚያልቀው ቢባል ሰኔ 30 ነገ ቢሆን ቁጭ ብለህ ታጠናለህ። ፈተናውን አትልም፣ አልፏል፣ በቃ አልቋል። ልትወጣ ነው ከትምህርት ቤት
ስለዚህ እያንዳንዱ ልታረጋቸው የምታስባቸው የምታቀዳቸው ነገሮች ሁሉ ምን ይሆናሉ? ከንቱ ይሆኑብሃል። ቴምፖራሪ ነው። አሁን የምትለፋለት ሰላሜን አገኝበታለሁ ብለህ ስኬት፣ ገንዘብ፣ ጤና የምትላቸው ነገሮች ሁሉ ሞት እንዳለ ስታስብ ልክ እንዳሰብክ ራሱ ይቆማል። የክርስቶስ ሰላም የሚሰጥህ እዚህ ያደረግካቸው የጽድቅ ነገሮች ስጋውን መብላትህ፣ ደሙን መጠጣትህ፣ ቃል የተገባልህ መንግስት እንዳለ ስታስብ ሰላም ይሰማል። ጊዜያዊ አይደለም። እዚህ የኖርከውን ህይወት ነገ ትቀጥለዋል። እና እንደውም አቡነ ሽኖዳ ይሄ እኮ ልምድ ማግኛ እኮ ነው ማለት እዚህ ከቅዱሳን ጋር እንዴት መኖር ካላወቅ፣ ቅዱሳንን እየመሰልክ መኖር ካልቻልክ ነገ በመንግስተ ሰማያት እንዴት ነው ተግባብተህ የምትኖረው ይላሉ። ገብቶሃል? እዚህ የማታውቀውን ህይወት ነገ ከሞት በኋላ እንዴት ትኖረዋል? አትኖረው። ክርስቶስን መያዝ ማለት ክርስቶስን ከልብ ማመን ማለት የሆነ ሰዎች ያላወቁት ግን የበላሁ ሎተሪ እንዳለ ብለህ አስበው። ማለት ሰው ምን ልትሆን ነው ምናምን ይላል፣ አንተ ግን ፈገግ እያልክ ነው። ለምን? የምታውቀው የሆነ ብዙ ሚሊዮን ብር የሆነ ማያውቁት የሆነ ካዝና አለ። ክርስቶስ ልክ እንደዛ ነው። በቃ ሲያዩህ ጓዳህ ባዶ ነው፣ አካውንትህ ባዶ ነው፣ ኪስህ ባዶ ነው። ግን እግዚአብሔር አለ። አንተ በሁሉም ነገር ውስጥ ሰላም ነው እንደሚሞላልህ የሆነ እንዳጠራቀምከው። ግን ሰዎች የማያውቁት የተጠራቀመ የሆነ ጎተራ የሆነ ገንዘብ የሆነ ሎተሪ ብለህ አስበው። በቃ እና እንደዛ ብዬ ነው በጣም በሁኔታ ውስጥ ሰላም የሚሰጠው። እንዴት እንደሚያስደስት እግዚአብሔርን ማመን፣ በተለይ እግዚአብሔርን በዜሮ እንደማመን የሚያስደስት ነገር የለም። እውነት ሌባ ሰላም የለውም አይደል? ቤቱ አያድርም። ቤቱ የሆነ ነገር የደበቀ ሰው ካሁን ካሁን ይዞኛል ይላል። ልክ እንደዛ ነው ኃጢአት። ነፍስህ ካሁን ካሁን እሞታለሁ በእግዚአብሔር የፍርድ ዙፋን ፊት እቆማለሁ እና ወደዛች ወደ ሲኦል እገባለሁ ብለህ አንተ የማታውቀውን ፍርሃት ትፈራለች ውስጥ። ለዛ ነው ሰላም የማይሰማ። እግዚአብሔር የሆነ ባዶነት አስቀምጧል ሰው ውስጥ ከሱ ከራሱ ከእግዚአብሔር ውጭ ማንም ሊሞላው የማይችለው ከስጋና ከደሙ ከሱ ጋር በመሆን ውስጥ ካልሆነ ልትሞላው የማትችለው የሆነ ባዶነት አለ። ሰው ግን ግራጁዌት ሳርግ ይላል፣ ስራ ሲይዝ ነው አሁን እሱን ውስጥ ይጨነቅ ያሉ ለዚህ ነው ይላል፣ ሳገባ ነው ይላል፣ ስወልድ ነው ይላል። ምንም ብትለው ወንድሜ አይሞላልህ። ብዙ ነገር ሞክረናል፣ ብዙ ፋሽን መጥቶ ሞክረናል፣ ብዙ አይነት ምግቦች መጥተው ቀምሰናል፣ አዳዲስ ነገሮች ሁላችንም አይተናል። ማለት አሁንም ለማየት እየሞከረ ነው። ቲክቶክ ላይ የሆነ ምግብ ቤት ሲመጣ እዚህ ማን ሄዳለ ምናምን ትላለህ። እስካሁን ደግሞ ስጋና ደግሞ ቅመሱት፣ በቃ የሆነ ሞክሩት ነው። ሌላ ነገር እኮ የለም። ሞክረው እስኪ ምን እንደሚል። ስንት ነገር ሞከረ የለ ስንት ነገር ሞከረሽ የለ እና የጌታችን ስጋና ደም እስኪ ምን እንደሚል። ሌላው ምግብ በልታው ያጠግባል ቁንጣን ይዞ ከዛ ሽንት ቤት ነው የምትሄደው። የጌታችን ስጋና ደም ግን የዘላለም ህይወት ነው የሚሰጥ፣ ሰላምህን ነው የምታገኘው። እና እኔ እንደዛ ነው። እኔ በጣም የሚያስደንቀኝ ነገር የዘ ፓሽን ኦፍ ክራይስትን የሰራው ተዋናይ አንድ ጊዜ ፖድካስት ላይ ቁጭ ብሎ ያወራው ነገር አለ። ማንም ሰው ላያውቅህ ይችላል፣ ያላወቁ ሰዎች ግን ከእግዚአብሔር አይበልጡም። እግዚአብሔር ግን ያውቃል፣ በስምህ ያውቃል፣ ታውቃል፣ የት እንደነበርክ ያውቃል። እሱ ነው የእናትህ ማህፀን ውስጥ የከተተ እንድትወጣ ያሳደገ፣ ያበላ፣ ያጠጣ፣ እዚህ ድረስ ያደረሰ እግዚአብሔር ያውቃል። በጣም እኮ አንተ ኢትስ ቢግ ዲል እኮ ማርያም። እኔ ለምን እንደማይገባን አላውቅም።